ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም? መልካም። ኦኬ፣ ባለፈው ስለ እንባ በደንብ ተማምረናል። ስለ እንባ ጥቅም ገረፍ ለማድረግ እንባ ምንድነው የተመረተው? በአንደኛ ሉብሪኬት ያደርጋል፣ የማለስለስ ስራ ይሰራል። ሁለተኛ ምንድነው ለኮርኒያ ለብሌን ለምንለው ኑሪሽመንት የኒውትረንት ሰፕላይ ያቀርባል። ሶስተኛው ደግሞ ምንድነው የሚያደርገው? ኢንፌክሽን ይከላከላል ማለት ነው። ንጥረ ነገሮች አሉት፣ ኢንፌክሽን ይከላከላል ማለት ነው። ስለዚህ እነዚህ ሶስት ወሳኝ ጥቅሞች አሉት እንባ። ሌላው ደግሞ ምንድነው? ጭፍን ግልጥ ስናደርገው ምንድነው ለእይታ እይታ የማጥራት እይታም ላይ ቲርሚኒስከስ የሚባል እይታም ላይ አንድ ተጽዕኖ አለው ማለት ነው። እይታ የማጥራት ስራ ይሰራል ማለት ነው። ስለዚህ ሌላው ደግሞ ያየነው ምንድነው? ኢሞሽናል ኬሪንግ አለ። ስናለቅስ ወይም ደግሞ ስንደሰት የሚመጣ እንባ አለ። እሱ ምንድነው? ስትረስ ማኔጅመንት የሚጠቅም ነው። ሌላው ሁለተኛ ያየነው ሪፍሌክስ ቲም፣ ጭስ ሲመጣ፣ ሽንኩርት ሲከተፍ፣ ከፍተኛ ጨረር ሲመጣ የምናወጣው እንባ አለ። ይሄ ሪፍሌክስ ይባላል። አዋራ፣ ቆሻሻ ምናምን እንደዚህ ጠርጎ ለማውጣት የሚረዳው ማለት። ሶስተኛው ደግሞ ያየነው ምንድነው? ባዛልቴር፣ ይሄ ሙሉ ቀን የሚመረተው 24 ሰዓት የሚመረተው ኑሪሽመንት ኤንድ ሉብሪኬሽን የማለስለስ ስራ የምግብ ለኮርኒያ ለብሌን ምግብ አቅርቦት እነዚህ ሰፕላይ የሚያደርግ ለምግብ ማለት ነው። ይሄ ባዛልቴር 24 ሰዓት የሚመረተው ማለት ነው። ስለዚህ ይሄ 24 ሰዓት የተመረተው እንባ ወዴት ነው የሚሄደው? ፋይናል ፌቱ ጣፋንታው ምንድን ነው የሚለው ነው ዛሬ የምናየው ማለት ነው። እዚች ጋር ምንድነው የተመረተው? እዚህ ጋር የሚመረተው ምንድነው? ላክሪማል ግላንድ አለ፣ እጢ አለ። እዚህ ጋር እንባው ይመረታል፣ ውሃው ክፍሉ ማለት ነው። እዚህ ጋር የተመረተው እንባ አፍንጫችን እዚህ ከአፍንጫችን በላይ እዚህ አይናችን እንደዚህ አድርገን ብናየው በላይና በታች ፓንክተም የምትባል ቀዳዳ አለች። በሱ ነው እንባው የሚያልፈው ማለት ነው። ፓንክተም ወደ ላይና የታችኛው ካናሊኩላይ ይባላል። ከዛ ወደ አፐር ካናሊኩላይ፣ ሎወር ካናሊኩላይ፣ ከዛ ሁለቱ ሲገጥሙ ደግሞ እዚች ጋር ኮመን ካናሊኩላይ ይባላል። ከዛ ወደዚህ ላክሪማል ሳክ የሚባል አለ። በሱ በኩል ያልፍና ወደ ናዞላክሪማል ዳክት ወደ ትቦ ይሄዳል። ከዛ ደግሞ በሱ ያልፍና እዚች ጋር ቫልቭ አለች፣ ቫልቮ ሃስነር የምትባል። ብዙ ጊዜ ህፃናቶች ላይ እቺ ቫልቭ አትከፈት የመዘጋት የመጥበብ ነገር ይኖራል። ስለዚህ በዛ ነው እንባ ብዙ ጊዜ ህፃናቶች ላይ ሀፕን የሚያደርገው። ግን ምንድነው በኦኩላር ማሳጅ እዚች ጋር ኦኩላር ማሳጅ በምናደርግበት ጊዜ 90% እስከ 90% የመከፈት እድል አለው ህፃናቶች ላይ ማለት ነው። እቺ ቫልቮ ሃስነር ስራዋ ምንድነው? ከአፍንጫ በኩል ያለው ሴክሬሽን ናዛል ሴክሬሽን ወደ ላይ ወደ ዳክት ወደ ቱቦ እንዳይሄድ ትከላከላለች ማለት ነው። ከዛ ምንድነው የተመረተው እንባ ወዴት ይሄዳል? ወደ አፍንጫ ወደ ኢንፌሪየር ሚያተስ የሚባል አለ፣ ወደዛ ይሄዳል ማለት ነው። ሶስት ጣፋንታዎች አሉት ይሄ እንባ። አንደኛው እዚሁ አካባቢ ሆኖ ኢቫፖሬት ሊያደርግ ሊተን ይችላል፣ ወይም ታች ወርዶ ሊተን ይችላል። ሁለተኛው ደግሞ ምንድነው? ብዙ ጊዜ ስናለቅስ በአፍንጫችን በኩል ብዙ ጊዜ ይወጣል ካያችሁ። ስለዚህ ብዙ ጊዜ የተመረተው እንባ በለቅሶ ጊዜ በታች በአፍንጫ በኩል ሲወርድ የአፍንጫ ደግሞ ምን አለው? ሴክሬሽን አለው፣ ናዛል ሴክሬሽን። ከሱ ጋር አብሮ ይቀላቀልና ዝልግልግ ያለ ፈሳሽ በአፍንጫችን የሚወርደው ለዛ ነው፣ ሁለተኛው ማለት ነው። ሌላው ደግሞ ምንድነው? አብዞርብ ይደረጋል። ይሄ እንባ በውስጡ ኒውትረንት ወሳኝ የሆኑ ኒውትረንቶች አሉት። ስለዚህ እነዛ ኒውትረንቶች እንዳይባክኑ ወደ ብለድ ስትሪም ወደ ሰውነታችን በካፒላሪ በደም ቱቦዎች በኩል ምን ያደርጋል? ይሰራጫል ማለት። ስለዚህ እንባ ጀነራሊ ምን አየን? ሉብሪኬት ያደርጋል፣ ኖሪሽመንት ያደርጋል፣ ይከላከላል በሽታ። ስለዚህ 24 ሰዓት የተመረተው እንባ ደግሞ አሁን ባልኳችሁ ቱቦዎች መካከል አልፎ ይወርዳል፣ የሚተነው ይተናል፣ አብዞርብ ይደረግና ንጥረ ነገሮቹ ወደሚያስፈልጉት ኤሪያዎች በካፒላሪ በደም ቱቦዎች በኩል ይሰራጫል ማለት ነው። ብዙ ጊዜ መድኃኒት ጠብታ ስናደርግ በአፍንጫ ይመጣ እንላለን። በዚህ እንባ ትቦ አለ፣ በእሱ በኩል አልፎ ነው የሚሄደው። ስለዚህ ጠብታ ስናደርግ ብዙ ጊዜ አፍንጫችን ጋር እዚህ ጋር ያዝ አድርገን ነው ጠብታ ማድረግ ያለብን። ከዛ እንዘጋለን፣ ለ5 ደቂቃ እንጨፍናለን። እዚች ጋር ካፈን ነው በኋላ መድኃኒቱ መስራት አለበት። ወደዚያ ከሄደ ይወርዳል፣ ያልፋል። እዛው አፍንን ይዘን መድኃኒቱ እንዲሰራ እናደርጋለን ማለት ነው። ስለዚህ ይሄ እንባ የተመረጠው አጠቃላይ የሚሄድበት መንገድ ይሄ ነው። ቀጣይ ደግሞ ሌላ እንማማራለን። ላይክ አድርጉ፣ ሼር አድርጉ፣ ቤተሰቡኑ። ይመቻችሁ።